ሰላም ውድ የኤቱ ፋሚሊ ሾው ቤተሰቦች ከሀገር ውስጥም ከሀገር ውጭም ናችሁ ይሄንን ፕሮግራም የምትከታተሉ ሰላማችሁ በዝት ይበል እያልኩኝ ፕሮግራሞችን አዘጋጅቼ ማቅረብላችሁ እኔ አቤል ነኝ ከኤቱ ፋሚሊ ሾው። እንግዲህ በዚህ ፕሮግራም የተለያዩ ጀግኖችን እንግዳ አድርገን ጋብዛለን፣ ህይወታቸውን እንዳሳለን እንዲሁም በጎ ነገሮችን የሚያደርግበት ውድ የሆነው ሰዓታችን ላይ እንገኛለን። እንግዲህ ዛሬ እዚህ ቦታ ጋር ስገኝ አንዲት ጀግና ሴትን ይዤላችሁ መጥቻለሁ። ይቺ ጀግና ሴት በብዙ ፈተናዎች መካከል ያለፈች ለነገር ግን አሁን ላይ የራሷን ቢዝነስ ከፍታ እየተንቀሳቀሰች ያለች ትልቅ ጀግና ሴት እንግዳ ይዤላችሁ መጥቻለሁ። እንግዲህ ወደ እንግዳዬ ከመሄድ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ያላችሁን ሀሳብ ኮሜንት ላይ በመጻፍ ቤተሰብ እንድትሆኑ ስንል የጋበዝኳችሁ በቀጥታ ወደ እንግዳችን እሺ ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ እንግዲህ ተመልካቾች ቃል በገባውላችሁ መሰረት እንግዳዬን በሰዓቱ ይዤ መጥቻለሁ። ትልቅ ጀግና የሆነች እንግዳን ይዤላችሁ መጥቻለሁ። እንግዲህ እንግዳዬን ማጣት የዛሬ 3 አመት በፊት ነው። ለነገር ግን ያኔ ሳቃት እንደዚህ እንዳሁኑ ሳይስፋፋ በትንሽ ነገር ጀምራ ነበረ የማቃት። አሁን ላይ ግን ነገሮቹ ተለውጠው ትልቅ ደረጃ ደርሳለች። ልክ በምታዩት መልኩ ነገሮችን አስፍታ አሰራ ላይ ትገኛለች ማለት ነው። እንግዲህ እንግዳችን እስኪ ራሽን በማስተዋወቅ ጀምሪ። ስሜ ቤተልሔም አበራ እባላለሁ። ልጅ ያደግኩት ሳሪስ ሀና ማርያም ወይም 58 በሚባለው አካባቢ ተወልጄ ያደግኩት ከ1 እስከ 8 መጋቢት 28 የሚባል ትምህርት ቤት ከ9 እና 10 ግንቦት 20 የሚባል ሁለተኛ ደረጃ ትምህርት ቤት እስከ 10ኛ ክፍል ተምሬያለሁ። እና ትምህርቴን 10ኛ ክፍል ጨረስኩኝ። ያው ቴክኒክና ሙያ ወደ ንፋስ ስልክ ነበረ እዛ እንትን ብያለሁ። ብቻ ነገሮች ባለመመቻቸታቸው ትምህርቴን አቋርጫለሁ ማለት ነው። ትክክል። እንግዲህ አዲስ አበባ ላይ ስምሽ ቤቲ። እንግዲህ ቤቲን እንዳያችኋት ነው። እኔ እንግዲህ ቤቲን ማቃት የዛሬ 3 አመት በፊት ነው ማለት ይሄ ነገር አልነበረም። በሰዓት በጣም ትንሽ በሚባል ነገር ነበር የጀመሩት። ለነገር ግን አሁን ላይ ይሄን ነገር አስፍታ እንዲሁም በጣም የገረመኝ ነገር ሌላ አዲስ ሰው አስገብታ ለሁለት በጋራ በቲምወርክ እየሰሩ ይገኛሉ። በኋላ ላይ ሜቢ እሷንም ጓደኛንም እንጋብዛታለን የምትለን ነገር ይኖራል። ለነገር ግን እንደው አዲስ ይሄን ስራ ቤቲ ይሄንን ስራ ለማሰብ እንዴት ምን አነሳሳሽ? እስኪ ተራርገሽ ብትነግሪኝ። ማለት ያው በፊት ፊልም ቤትም እንደዚህ ሰራ ነበር፣ መዝሙር ቤትም ሰራ ነበር። ግን በማል ሁለተኛ ልጄን ወልጄ ስለነበር 8 አመት ረፍት አድርጌ ነበር። ማለት በቃ ስራዎችን አገኛለሁ፣ ግን ትንሽ በእግሬ ምክንያት መስራት ማልችላቸው ነገሮች ስለነበሩ ግን አንድ እህት አለችኝ አዲስ ትባላለች። ከሷ ጋር ቁጭ ብለን ምን እንስራ እኔ ቁጭ ብዬ አንቺ በማገዝ ተባብለን ሻይ ቡና ጠጡ ቢያንስ አንቺ ቁጭ ብለሽ ታግዥኛለሽ እኔ በማስተናገድ ስትለኝ ይሄ ሀሳብ አሪፍም ስለሆነ ከኔ ጋርም ስለሚሄድ ይሄንን ሀሳብ አሰብነው ወደ ተግባር ለውጠነዋል ማለት ነው። እና በሱ መንቀሳቀሰው ለኔም ጥሩ ሀሳብ ነው። ቁጭ ብዬም የሚከብደኝ ነገር የለምና ይሄ ስራ በማሰባችን ደስተኛ ነን። ያው አብረን እየሰራን ያለ ነው ማለት ነው። በጣም ጥሩ። እንግዲህ ተመልካቾች እዚህ ጋር እንድታውቁልኝ የምፈልገው ነገር ቤቲ ይሄንን ስራ ከመጀመሪያ በፊት በትምህርት ለረጅም ጊዜ ማለትም እስከ 10ኛ ክፍል እንደቀጠለች የምናውቀው ይሆናል ወይም ከልጅቱ አንደበት ሰምተናል ማለት እንግዲህ በኋላ ላይ ነው ወደዚህ የግል ስራዎች መግባት የቻለችው ማለት ነው። እንግዲህ አሁንም ተመልካቾች እንድታውቁት የምፈልገው ነገር ቤትዬ ቅድም እንደነገረችን የተወሰነ እግሯ አካባቢ ላይ ጉዳት እንደደረሰባት ነግራናለች ማለት ነው። እንደው ለኦዲየንስ ወይም ለተመልካች ግልጽ እንዲሆን እስኪ ምን አይነት ነገሮች አጋጠሙሽ? መመለስ ካልፈለግሽ ማንተ ማለት ያለሽ ችግር የለም፣ በፍላጎት ነው። እና ኦዲየንሶች ለምን መሰለሽ ይሄን ነገር መስማት ማየት አለባቸው ብዬ አስባለሁና እስኪ እንደው ምን አይነት ነገሮች አጋጠሙሽ? እኔ በልጅነት ወድቄ ነው የ2 አመት ልጅ ሆኜ ቤተሰብ ወርቀሽ ነው ያለኝና በድጋሚ ደግሞ የ10 አመት ልጅ ሆኜ ስለወደቅኩኝ ተጎዳ አንድ እግሬ ቀኝ እግሬና በዛ ጉዳት ምክንያት ሕክምና የተወሰነ ታክም ያለው ጥቁር አንበሳ ያው በፊት ጉልበቴን ይዤ ነበረ የሚሄደው ግን አሁን ባለው ላይ በአንድ ክራንች ነው የምጠቀመው። ግን ያው ጉዳቴ ወድቄ ነው በቃ እግሬ ሌላ በልጅነቴ ነው ተደጋግሞ ስለወደቅኩኝ ተጎዳና ያው ቢያንስ በክራንች መጠቀም ስላለብኝ በክራንች እየሄድኩ ነውና ይሄ ነው የእግሬ ችግር ማለት ነው። በጣም ጥሩ። እንግዲህ ተመልካቾች እዚህ ጋር አሁንም ልብ ማለት ያለባችሁ ነገር ይሄ ነገር ሳይበግራት ለነገር ግን ነገሮቹን በራሷ መንገድ ወስና
በጥሩ አቅም ተነስታ እንግዲህ አሁን ላይ ደረሰችበት ደርሰናል። እንግዲህ ወጣቶች ይሄን ቪዲዮ የምታዩት ትኖሩ ይችላላችሁ። ከዚህ ቪዲዮ በጣም ብዙ ሰዎች ትማሩበታላችሁ። ምክንያቱም እኔን ጨምሮ በብዙ ፈተናዎች ውስጥ አልፈናል። ለነገ ግን እስቲል ወጣቶች ደግሞ ቤተሰብ በማስቸገር ላይ ምንም ነገር ሳይጎልባቸው አካላቸው ሳይጎል ለነገ ግን ቤተሰብን እያስቸገሩ ያሉ ብዙ ወጣቶች አሉ። ሰው እንግዲህ ከዚህ ቪዲዮ የምትማሩበት ነገር እህታችን አይታችሁ እናንተም ሰርታችሁ እንድትለወጡ ስንል በዚሁ መልእክቴን ማስተላለፍ ፈልጋለሁ። እንደው ግን ወደ ጨዋታችን ስመለስ ቤቲ ይሄን ነገር ለመስራት ቅድም ያነሳሳሽን ነገር ነግረሽን ነበርና ወደዚህ ስራ ከገባሽ በኋላ እንዲሁ በቀላሉ እዚህ ትደርሻለሽ ማለት ይከብዳል። ምክንያቱም በመሀል የተለያዩ ቻሌንጆች አንቺን ወደ ሰክሰስፉል ነገር እንዳትሆኚ የሚያግዱ ነገሮች ያጋጥሙሻል ብዬ አስባለሁና እስኪ እንደው ምን አጋጠመሽ? ከዛ በኋላ አንቺ ምን አይነት ምላሽ ሰጠሽ? አለፍሻቸው? እስኪ ጠራርግሽ ብታጫውችን ነው ማለት ያው ስራ ላይ ስትሆን አልጋ ባልጋ አይሆንም ማለት በብዙ እንትን ውስጥ ነው እየከሰርን ምን እያልን ምንም ስራዎች ላይ ኖር ይችላሉ። ነገር ግን እስከዛሬ ነገ ተነጉዳ እያልን ያው እዚህ ደርሰናል። በምንችለው አቅም ያው የሰው ልጅ ወድቃለሁ ብሎ ካሰበው ወድቆ ይቀራል። ነገር ግን ለመነሳት የራሱ ጥንካሬ ሊኖች ብዙ ቻሌንጆች ሊኖሩ ይችላል። ያንን ነገር በትዕግስት ነው እየከሰርኩ ምንም ቢሆን አልፋታለሁ። ግን የተወሰነውን ባለውበት ላይ ደስተኛ ነኝ። ግን ተስፋ ያስቆርጣል። ምንም አንድ ሲኒም ሳትሸጥ ልትሄድ ትችላለህ በጊዜው ሰው እስኪያውቅ ድረስ ብዙ አማራጮችም ስላሉ። ግን እግዚአብሔር ይመስገን አሁን ባለውበት ያው ተመስገን እግዚአብሔር ይመስገን ቀስ እያልኩኝ ዛሬ አይደለም ነገም ትልቅ ቦታ እንደምደርስ ተስፋ አለኝ። ያው እግዚአብሔርም ይረዳኛል። እኔ ሞክራለሁ አቅሜ በሚፈቅደው እግዚአብሔር ደግሞ ሁሉ እንደሚያደርግልኝ አምናለሁ። እንግዲህ ሁሉንም ነገር በእሱ ገዛ እዚህ ደርሻለሁ ይሄ አምናለሁ። በጣም ደስ ይላል። እንግዲህ ብዙ ተመልካቾች ያዩታል ብዬ አስባለሁ። ስፔሻሊ ደግሞ ይሄን ቪዲዮ ዳይሬክት እንዲደርስ የምፈልገው ኢቢኤስ ላይ የምትሰሩ እኔ የማውቃችሁ ልጆች አላችሁ እነ ዮናስ፣ አብርሽ፣ ጽጌ ጨምሮ ይሄን ቪዲዮ የምታዩት ዳይሬክት እቺ ልጅ ብታዩትና ከአንደበቷ የሆነ ነገር ብትሰሙ ኢቭን አሁን ካለችበት ሁኔታ ለራሱ ኢቭን አሁን አሪፍ ላይ ብትሆን ለነገር ግን ማደግ የምትችል ልጅ ነች። በጣም አሪፍ አቅም ያላት ትልቅ ትኩስ ኢነርጂ ያላት ሴት ነች። ሶ ይሄንን ቪዲዮ ካያችሁት በኋላ ዳይሬክት ኮንታክቷን ታች ላይ ስልኳን አስቀምጥላችኋለሁ። ዳይሬክት ብታገኛት ብዬ መልእክቴን በዚሁ አስተላልፋለሁ። እንደው ግን ጨዋታችን ከመጨረሳችን በፊት ለወጣቱ ምን ታስተላልፊያለሽ? እስኪ እንደው ጥራ አድርገሽ ብትነግሪኝ። የሰው ልጅ በቃ በመስራት የተገኘው ስራ ትንሽ ትልቅ ብሎ ሳይነቅ በትዕግስት ነው ማለት ትዕግስት ካለ ከትንሿ ተነስተን ብዙ ቦታ መድረስ እንችላለን። መታገስ ነው የሰው ልጅ በቃ ተስፋ አለመቁረጥ ነው። አንድ ሰው ተስፋ ቆረጠ ማለት ባዶ ነው፣ በቃ በህይወቱ እንደሞተ መቁጠር ነው። የሰው ልጅ በትዕግስት ነው። ትዕግስትን ካለፈ ብዙ ቦታ ትልቅ ላይ መድረስ ይችላልና በመታገስ ነው ከትንሽ ተነስተን ትልቅ ቦታ የምንደርሰው ብዬ አምናለሁ። የራሴ አመለካከትም ስለሆነ ማለት ነው። እሺ ቤትዬ እንደው ግን አንድ ጥያቄ መጣልኝ በመሃልና የተወሰኑ ታለንቶች እንዳለሽ የሆነ ሰዓት አጫውተሽኝ ነበርና እስኪ እንደው በምን አይነት ስራዎች ውስጥ ወደፊት ልናገኝሽ እንፈልጋለን? እስኪ ምን አይነት ስራዎች ውስጥ አንቺ ውስጥ አሉና ወደፊትስ በምን አይነት ነገሮች እንጠብቅ አንችል? እኔ እግዚአብሔር ቢፈቅድና ቢረዳኝ በቃ ትወና ብሞክር በጣም ደስተኛ ነኝ። በጣም ህልምም አለኝ ፍላጎቴንና እኔ ላግዘኝ ወይም እኔን እንድሰራለት የሚፈልግ አካል ቢተባበረኝ ደስ ይለኛል። እኔ በጣም ትወና ህይወቴ ነው ውስጤም ነውና እሞክራለሁ ብዬ አምናለሁ። በጣም በእርግጠኝነት እችላለሁ ብዬ አምናለሁ እና ትወና ብሞክር በጣም ደስተኛ ነኝ። እሺ ደስ ይላል። እንግዲህ ተመልካቾች እንዳያችሁ ይሄን ቪዲዮ የምታዩ የተለያዩ ተዋናኞች እስክሪፕት የምትጽፉ ሰዎች እስኪ እንደ ኮንታክቷን ታች ላይ ስለማስቀምጥላችሁ እሷን ዳይሬክት አግኝታችሁ የሆነ ስራ ላይ ብናያት እኔም ደስ ይለኛል። እኔም ማውቃቸው በጣም ብዙ ሰዎች አሉ። እነሱን አገናኝሻለሁ። እነሱ ጋር ደግሞ የምታወሪያቸው የምትጫወቻቸው ነገሮች ይኖራሉ ብዬ አስባለሁና ይሄንን ቪዲዮ የምታዩት ከሀገር ውስጥም ከሀገር ውጭም ያላችሁ ህዝበ ክርስቲያን አጠቃላይ የኢትዮጵያ ህዝቦች እምነት ምንም ሳይበግራችሁ ሁላችሁም የኢትዮጵያ ህዝቦች ይሄን ቪዲዮ የምታዩ ኮንታክቷን ታች ላይ አስቀምጥላችኋለሁ። አግኟት፣ እናግዛት። የተወሰነ ነገር ያቅማችሁን ብታደርጉ እቺ ልጅ ካለችበት ወጣ የተወሰነ ከፍ ማድረግ እንችላለን። እንግዲህ ወደፊት ከዚህ በፊት እንዳጫወችን ይሄን ነገር ማስፋት ትፈልጋለሽና ይሄ ነገር ለማስፋት ደግሞ የተወሰነ ሳንቲም ያስፈልጋልና ምናልባትም በዚህ ስራ ውስጥ የተወሰነ ጊዜ ሊፈጅባት ይችላል። ሰው ይሄን ነገር የሚፈጅባትን ጊዜ ለማሳጠር እኛ አቅማችን የሆነ ነገር ብናበረክት ይሄን ነገር ሰፍቶ በትልቅ
ተቋም ውስጥ ወይም በትልቅ ሻይ ቡና እንዲሁም ሆቴል ውስጥ አስፍታው እናያታለን ብዬ ተስፋ አደርጋለሁ። እንደው ግን ፕሮግራሙን ከመጨረስ በፊት ጓደኛሽን እስኪ እንጋብዛትና እሷ ጋር ያለውን ነገር ብንጫወት ደስ ይለኛል። እሺ ተመልካቾች እንግዲህ አሁን ደግሞ ቆይታ የማደርገው ከቤቲ ጓደኛ እኔ እንኳን አውቃታለሁ አዲስ ትባላለች። እስኪ ለኔ እንደማቀሻክል ለኦዲየንስ ሞር እንዲረዱስ ራስሽን በማስተዋወቅ ጀምር። እሺ ስሜ አዲስ ህይወት ይባላል። ያው እዚህ ከመጣሁ አንድ 19 ዓመት እዚህ አዲስ አበባ ልጅ አይደለሁም እና በቤት ኪራይ ነው የማውቃት። ቤትዬ በጣም ንጹህ እህቴ ናት እና አንድ 13 14 ዓመት ነው በቤት ኪራይ አብረን የኖርነው እና ልጆች ወልጃለሁ። 3 ልጆች አሉኝ። አብረን ነበርን እና ብዙ ጊዜ አብረን ስንቆይ በቃ ቤትሻ ስራ ትፈልጋለች ብዙም እንትን አትልምና ያው በእግሯ ምክንያት አንዳንድ ነገሮች ችግር አለ። በዛ ምክንያት ቤትሻ አልኳት። አወራን እንደ እህት በቃ እህቴ ናት ብዬሻለሁና አወራን። በቃ ሻይ ቡና እንደዚህ ብንጀምር አንቺ ቁጭ ብለሽ እንትን ታያለሽ፣ እኔ ቁሜ ማስተዳደር እችላለሁ፣ ልጆችም ለምን ጥሩ ነው ብለን አወራን። እግዚአብሔር ይመስገን አሁን ያው እየሰራን ያለ ነው። በጣም ደስተኛ ነን ከሷ ጋር ስለሰራው እግዚአብሔር ይመስገን። በጣም ጥሩ። እንግዲህ ኦዲየንስ እንደተከታተላችሁ አዲስና ቤቲ የተገናኙበት እንግዲህ በዚህ አጋጣሚ ይሆናል ማለት ነው። ወደዚህ ነገር ውስጥ ከመግባታችሁ በፊት ሀሳቡ እንዴት መጣላችሁ? እንግዲህ ቅድም ለመግለጽ ሞክረሽው ነበርና ሀሳቡ ግን እንዴት መጣላችሁ? እስኪ ተራርገሽ ብትነግሪኝ። ሀሳቡ የመጣልን አንደኛ እኔ እግዚአብሔር ይመስገን እስከ 10ኛ ክፍል ተምሬያለሁ። ጽዳት ምን መስራት ይችላል እግዚአብሔር ይመስገን። ግን እሷ ብዙ ጊዜ ትሄዳለች ስራ እና በእግሯ ምክንያት እንደዚህ ለአንቺ የሚሆን ስራ የለም እንደዚህ ስለሚሏት ሁሌ በቃ እንትን እላለሁ። በቃ ከዛ ቤትሽ አልኳት እንደ ሀሳብ በቃ እንደዚህ ነገር ብንሰራ አይሻልም ወይ የሚለውን ነገር አመጣልና እሷም ተስማማች። በቃ ጥሩ ነው እኔ ቁጭ ብዬ አግዝሻለሁ፣ አንቺ ወዲያ ትያለሽ። ስለዚህ በእንደዚህ አይነት መንገድ ብንሰራ ነገ እግዚአብሔር ከፈቀደልን ሌላ ቦታ እንደርሳለን በሚል ሀሳብ አወራን። እግዚአብሔር ይመስገን አሁን እየሰራን እግዚአብሔር ይመስገን እና ያው በዛ ምክንያት እየሰራን። እውነት ይሄን ነገር ሳያደንቁ ማለፍ በጣም ከባድ ነው መሰላችሁ። ብዙ ሰዎች የምንረዳው ነገር አለ ማለት በጋራ መስራት የሚባለው ባህላችን ለማድረግ ምናልባትም ጊዜ የሚፈልግ አይነት ነገር ለነገር ግን እኔ አሁን እዚሁ ለራሱ ስትናገሪ የራሴን ትምህርት ወስጃለሁ ማለት ነው። ተከባብራችሁ ያለውን ነገር እንደ አንድ ሰው ሁለት ሰው እንግዲህ እንደ አንድ ሰው ሆኖ መስራት ማለት በጣም ከባድ። እንግዲህ ኦዲየንስ እዚህ ጋር እንድትረዱልኝ ፈልገው አዲስ ራሷን ችላ መስራት ትችላለች። ነገር ግን ብቻዬን መስራት አልፈልግም፣ ጓደኛዬን ይዤ አብሬ መስራት መለወጥ እፈልጋለሁ ብላ ቤቲን አብረው እንግዲህ በጥምሩ ነው ይሄን ነገር ስራ አስፋፍተውት ይገኛሉ ማለት ለነገር ግን እኔ እንግዲህ ይሄን ነገር የማውቀው የዛሬ 3 ዓመት በፊት ነውና ስትጀምሩት እንደዚህ አልነበረም። ቀለል ባለ ነገር ነው የጀመራችሁት እና በኋላ ላይ እንግዲህ አሁን ላይ እንደምታዩት ደረጃ ላይ ደርሰዋል ማለት ነው። እንደዚህ መጀመሪያ ላይ ምን አይነት ቻሌንጆች አጋጠሙሽ? ከዛ በኋላስ እንዴት ነው ቻሌንጆችን ያለፋችኋቸው? እንግዲህ ይሄንን የሚያዩት በጣም ብዙ ሰዎች ይኖራሉና ከዚህ ነገር ትምህርት ይወስዳሉ። እንዲሁም ቤታቸው ቁጭ ብለው የሚያማርሩ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። ስለዚህ ወደ ስራ መግባት የምትፈልጉ ሰዎች ይሄንን ምክር የእውነት ለኔ ብላችሁ ሳይሆን ለራሳችሁ ብላችሁ እንድትሰሙ ፈልጋለሁ። እስኪ እንደው ጠራ አድርገሽ ብታጫውችና። ማለት ነው ወደ ስራ ስትጀምር ብዙ ችግሮች አሉ። አንደኛ እሷም ልጆች አሏት፣ እኔም ልጆች አሉ። ያ ብዙ ችግር አለ። በኢኮኖሚ ደረጃ ቤት ስንት ነገር አለና ብዙ ችግር ቢኖርም ግን እንደምንም አድርገህ ተቋቁመ ያለን ነገር አንዷን ሁለት ለማድረግ ነገ እግዚአብሔር ያሳልፍልኛል ብለህ ስለምታስብ በቃ ብዙ ነገሮችን ያወራል። እንደ እህትና እንደ በቃ በጣም ነው የምናወራው። በግልጽ እናወራለን ነገሮችን በምንም እያደረግን እየሰራን ነው ያለንና ሌሎችም ደግሞ ቁጭ ብለው የወንድ እጅ ከሚጠብቁ 10ም 5ም ወጥተው ሰርተው ቢገቡ ለልጆች ዳቦ ገዝተው ቢገቡ ለሴቶቹ በጣም ለእህቶቼ ጥሩ ነው ብዬ አስባለሁ። እግዚአብሔር ይመስገንና መስራት የመሰለ ነገር የለም። እንደው ከፍ እያለ ቢሄድ ደግሞ የበለጠ ለራስ ሳይሆን ለሌላም እንደዚህ እኛን ሆነው ወይም ደግሞ ዝቅ ላሉት እህቶቻችን በሷ ስራ አድርጎ መስራት ይችላሉ። ስለዚህ ከትንሽ ተነስቶ ከፍ ማለት ይቻላል። ጥንካሬው ስራ ፍላጎት ካለው እንደዛ ማድረግ ይቻላል ብዬ ነው የማስበው። እጅግ በጣም ጥሩ ነው። እንግዲህ ኦዲየንስ ከሀገር ውስጥም ከሀገር ውጭም ይህን ፕሮግራም የምትከታተሉ ሰዎች ቤቲም አዲስም የተናገሩት ነገር አለ። እኔ ግን ምን አሰብኩ መሰላችሁ? እንደው እነዚህ ሰዎች የተወሰነ ነገር ቢያገኙ እንግዲህ የኢትዮጵያ ሰው በተለያየ ሀገር ተሰዳችሁ ትገኛላችሁ። ስለዚህ የተወሰነ ያቅማችሁን ያክል የሆነ ነገር ብናበረክት እነዚህ ሰዎች ማደግ ይችላሉ።
ለብዙ ሰዎች የስራ እድል መፍጠር ይችላሉ ብዬ አስባለሁ። ስለዚህ ታች ላይ የእውነት አካውንታቸውን አስቀምጣለሁ። ዳይሬክት ስማቸው አለ። እዛ አካውንት ላይ የአቅማችሁን ነገር ብታበረከቱ እነዚህ ሰዎች የተሻለ ደረጃ መድረስ ይፈልጋሉ። እነዚህን ሰዎች የተሻለ ቦታ ደርሰው ደግሞ መልሼ በሌላ ቪዲዮ ይዤላችሁ መመጣ ይሆናል። ለነገር ግን እንደው ቪዲዮውን ከመጨረስ በፊት እንደው ወደፊት በምንጠብቃችሁ ምን አይነት ነገሮችን እንደው እገዛ የሚለውን እንተውና መረዳዳት የሚለውን እናስበውና ስለዚህ እንደው የሆነ ነገር ምን አይነት ነገር ከህዝብ ትፈልጋላችሁ? ከዛ በኋላ እናንተን በምን አይነት ደረጃ ስንጠብቃችሁ እግዚአብሔር ቢረዳንና ትንሽ ድጋፍ ብናገኝ ከዚህ አይደለም ሌላ ከፍ ያለ ነገር አላ ትንሽ ከፍ ያለ ምግብ ቤት ነገር ከፍተን እሷም በምትችለው ትሰራለች፣ እኔም በምትችለው ከዛ ደግሞ ከፍ ያለ ነገር ከሆነ በስራችን ሌላ ደግሞ እንደኛ ስራ የሚፈልጉትን እያሰራ መኖር ብንችል ደስ ይለኛል። እንደዚህ አይነት ነገር ቢፈጠር ደስ ይለኛል። ህዝበ ክርስቲያኑ የተወሰነ እገዛ ቢያደርግልን ደስ ይለኛል። በጣም ጥሩ። እንግዲህ አዲስዬ ስምንት ያለሽ ቤቲ አዲስና ቤቲ እየተምታቱብኝ ቤትዬ እንደው ምን ትያለሽ? ኦዲየንስ ለምሳሌ እንግዲህ አይታወቅም ይሄን ቪዲዮ በጣም ብዙ ሰው ነውና ወደፊት ምን እንጠብቅ እንደው የሆነ ነገር ምን አይነት ነገሮችን ከህዝብ ትፈልጋላችሁ የሚለውን እስኪ ተጠራርግሽ ብታጫውችና እኔ ከምንም በላይ ድጋፍ ማለት የሰው ልጅ እኮ በሞራል በርቺ በራሱ ትልቅ ነውና ገንዘብም ሞራልም ጥንካሬም የሰው ልጅ የሚጥለው ሞራል አንቺ አትችይም ከተባልክ መውደቅ ነው። የሰው ልጅ ግን ጎበዝ በርቺ በራሱ አንድ ለሰው ልጅ ጥንካሬ ይሰጣልና ከምንም ከማንም በላይ የሰው ልጅ ሞራልን ሰጥተው በሀሳብም በጉልበትም የሚያበረታቱኝ እህት ወንድሞቼ ቢኖሩ ሁለተኛ ነው በትወናም ደግሞ ነገሮች ተስተካክለውልኝ በትወናም እኔ እንደ ምርጫ የፍላጎት ቢሳካልኝ በጣም ደስ ይለኛልና ከስራዬ ጋር ጎን ለጎን ትወናውንም ስራዬንም እያስኬድኩኝ እግዚአብሔር ቢረዳም ቢፈቅድ ደግሞ አላህ ከኔ ከአዲስ ከእቴም ደግሞ ሌላም ሰው ጨምረን እንደው ሰብሰብ አድርገን ከፍ አድርገን ያው ትልቅ ቦታ እንደምንደርስ ተስፋ አለን። እግዚአብሔር ቢረዳንና ነገሮች ቢስተካከሉ እኔ ደስተኛ ነኝ ብዬ አምናለሁ። በጣም ጥሩ። እንግዲህ ቤትዬ ባይዘዌ በጣም ብዙ ታለንቶች አሏት። እኔ ከዚህ በፊት ድምጽም ትሞክራለች፣ ባይዘዌ መዝሙር ነገሮች መስራት ትፈልጋለች። ስለዚህ ይሄን ቪዲዮ የምታዩ ሰዎች በተለይ ህዝበ ክርስቲያን እሺ እህታችን መዝሙር መዘመር ትፈልጋለችና ያቅማችሁን ነገር እንድትዘምር ብታደርጉልና እንዲሁም ቀደም ያስተላለፋችሁ መልእክት ተቀብላችሁ ብታገብሩልኝ ስለ በአክብሮት ጠይቃለሁ። እንግዲህ ለነበረን ጊዜ እጅግ በጣም እያመሰገንኩኝ በእኔም በተመልካቾችም ስም ሁለታችሁንም ለነበራችሁ ጊዜ በጣም ነው የማመሰግነው። እንግዲህ አይ ሆፕ ይሄ ቪዲዮ ከተለቀቀ በኋላ ሁለተኛ እነዚህ በአዲስ ነገር በአዲስ ስራ ላይ አገኛቸዋለሁ ብዬ ተስፋ አደርጋለሁ። በዛ ጊዜም አሁን ያሉበትን ደረጃ አሳልፈው በአዲስ በሚባለው ደረጃ ሲገኙ እኔ ደግሞ መጥቼ ቪዲዮዎችን ወስጄ ለኦዲየንስ ማደርስ ይሆናል። ለነበራችሁ ጊዜ ግን በጣም አመሰግናለሁ። ይሄን ፕሮግራም የምትከታተሉ ልጆች እንግዲህ ከፕሮግራሙ የተለያዩ ትምህርቶችን እንደወሰዳችሁ ተስፋ አደርጋለን። ስለዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ያላችሁን ሀሳብ ኮሜንት ላይ በመጻፍ ሀሳባችሁን ሼር እንድታደርጉ እንድታጋሩኝ ስንል በአክብሮት እጠይቃለሁ። ለነበራችሁ ጊዜ እጅግ በጣም አመሰግናለሁ።